አረበደ ደመን ማንየው ያበል እስኪ አረገደ ደመን ማንየው አንተየው ናና አረምቴናና ያበል እስኪ አረበለው እነ ምቴን ይዤ እነ ጥዴን ይዤ ወንድሞቼን ይዤ ብገባ ከዱር ሲሸበር አደረ አንድ አድማው መንደር ወደ መንማኔ ወደ መንማኔ ወደ መንማኔ ወደ መንማኔ ወደ መንማኔ እንደው ክንዴ ይሄ ድምጥ ባይኖር ኖሮ ግን እንደው ምን ይወጣን ነበር? አንተዬ ስንደክም ጉልበታችን ስናዝን መጽናኛችን አንተው እኮ ነህ። እንደው አንዳንድ ጊዜማ እንደው ሳስበው ጎጆህን በትነህ ከኔ ጋር ይሆንከው በኔ ችኩልነት ጥፋቴ እንዳይበረታ ልትከላከልልኝ እንጂ እንደው ጠላቴ ጠላቱ ሆኖ ልታጠቃልኝ አለመሆኑን ሳስበው ተባልንጀርነት ይልቅ አባትነት ጎልቶ ይታየኛል። ተሳሳትኩ እንዴ? አይ ናይጥለ የምትለውን ያክል ሰው እንኳን አይደለም። ኧረ ተው ታሞግሳይ ስትፈልግ ነው እንጂ። አይ ተው አይወድልህ እንዲያው መስሎህ ነው። ኧረ ተው ይሁን እስቲ ግድ የለም። ማነህ አንተ ጠለለው? አረፋፍደህ ገቢያውን እስቲ እንድታዳምጥ የሰውን ሀሜቱን ወሬውንም እንድትሰማው ደግሞ ያ ማን ነው ስሙ አካሉን ስለሱም አንዳንድ ነገር አጣርተናል። ያርጉም ቃል ቢገባልኝም አላመንኩትም። ይሁን በለስኪ ክንዴ ያችን እንደው ምን ወዳትን አንተ የምትወዳትን ዘፈን ዘፈንልኝ። እንደው በቃ እኔ ብቻ ዝም ብላችሁ እንዴ? ኧረ በልማ ኧረ ነያበብ 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 አሁን ከዚህ ሁኜ ከዚያ የታየሽኝ ስንቱን ጋር አጥሶ ይመጣ ብለሽ ነያበብ 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 አበጠው ኳት ዲያንዲው እንዴት ያለውን ዘፋኝ የሚሆነውን እኮ አንተ በረሃ ለበረሃ ምን አንጓልለው ስንቱን ካሴት ባወጣው ነበር እኮ አበጠው ኳት ቀልዱማ አንተ ደግሞ አሁን ከነንተን አንሰ ነው እንጃ አለ ያ ያካሉ ኩታራ ነገር እንዳያበላሽ አፉን ማስያዝ ሳይሻል አይቀር። ደግሞ እንደሰማሁት ተሆነ አካሉን አንተ እንደገደልከው መረጃው ደርሶታል አሉ። መረጃ? አዎ። የጀመርከው ምርመራ ተጨማሪ የሰው ኃይልና ጊዜ እንደሚፈልግ ታውቃለህ። በአንተ ጠንካራ እምነት ቢኖርኝም እንኳን የምትከታተለው ወንጀለኛ ታጥቆና ታጥቆ ጫካ የከተመ መሆኑ መዘንጋት የለብህም። ስለዚህ ነገሮች ሁሉ በጥንቃቄ መሄድ አለባቸው። ይገባኛል ኢንስፔክተር። በቻልኩት መጠን ሁሉንም እንቅስቃሴዎች በጥንቃቄ ለማድረግ ጥረት አድርጋለሁ። ማነክ እንዴ? ኑማ እንዴ ወዲህ ጉድ ሆነናል ጎበዝ። ምን ነው? ምንድን ነው? የቀየው ከብት ሲጋዛ አደራሉ። እንደርተኛው ቢከተላቸውም የመተኳሽ አሽከር እያሉ እያቀራሩና እየተኮሱ አመለጧቸው አሉ። ኧረ ወይኔ!
የኛ ስም መነገጃ ነው እንዴት የሚሸልሉበት? ለመሆኑ ስንት ሰዓት ላይ ነው አሉ የሆነው? ሌሊት እኩለ ሌሊት ነው። አይማን ወንዱ ግዴላችሁ የትም አያመልጡም። በቆረጣ እንደርስባቸዋለን። የት እንደሚሄዱ ደግሞ አውቃለሁ። ሮቢት እተኩሳለሁ ብትል ያልቅልሃል። እንዳትንቀሳቀስ። ከመሳሪያ ወደ ኋላ አሁንና ተንበርከክ። ጠልለው ሳማሱ ቅጠል እናረግ ይዘልይና እምለው እንደው መዝረፉንስ እሺ ዘረፋችሁን በል። የኛን ስም መጠቀማችሁ ለምንድን ነው በል? ንገሩኝ እንጂ አንተ ለምንድን ነው የኛን ስም መጠቀማችሁ? ያው ዝም ብላችሁ ስታዩን አፈር ገፍተን ትዳር መስርተን ከብት አርብተን በሞቀ ጎጆአችን ውስጥ በፍቅር መኖር ጥልተን የሸፈትን ይመስላችኋል? ወይስ ወንብደን በሰው ደምና ላብ ለመኖር ጫካ የገባን መሰላችሁ? ስጋችን ፍትህ ፍለጋ ጫካ ቢሰደድ ልባችንና መንፈሳችን ግን ከቀዩ ሰው ጋር ነው። ይሄ ቀዩ ሰው ሲያመው ያመናል፣ ሲያዝንም ያሳዝነናል። ጥቃቱ ጥቃታችን፣ ችግሩ ችግራችን ነው። ወንበር ያደለበው ባለስልጣን ፍትህ ቢነፍገን ጩኸታችን አልሰማ ቢል ነው። ፍትህን በእጃችን ለማግኘት ከነታፈነ ጩኸታችን እንዳውሬ ዱር ቤቴ ማለታችን። እናንተ አይነት ወረበላውን ግን እጁን እየቆረጡ ነበር የሰው መዘባበቻ ማድረግ። ግዴለህም ጥላይ ተይ፣ በኋላ ያለውን ቀሪውን ስራ ለፖሊሶች ተውላቸው። ባይሆን የምንፈልገውን መልእክት እነዚህ ወሮበሎች ጋር እናስቀምጥላቸው።
መጀመሪያ ላይ በገና ከመደበኛ የምንጫወት መሳሪያ እና መጀመሪያ ድምፁን በደንብ አድርገን ድምፁን ከለየን በኋላ ወደምናዝመው የመዝሙር አይነት እንላለን ማለት ነው፣ እንቀጥላለን ማለት ነው። ሰላም ነው አባታችን? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን ደህና ነህ? አንተስ እንዴት ነህ? ወደ ጊዮርጊስ ልጅ? እግዚአብሔር ይመስገን ሰላም ነው አባታችን። እንዴት ነው አባታችን? እግዚአብሔር ይመስገን። አንተስ እንዴት ነህ? ደህና ነኝ፣ ደህና ነኝ። አንተስ እንዴት ነህ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን ደህና ነኝ። እርስዎ ደህና ነው? ጤናዎት እንዴት ነው? እግዚአብሔር ይመስገን ደህና ነኝ፣ ደህና ነኝ። እንዴት ነች መንፈሳዊ መሳሪያዋን ማስተማር ጀምረሃል? አዎ አባታችን ማስተማር ጀምረን ወደ 6 ወር አካባቢ ሆኖኛል። አይ ቆይተሃል። ይሄን ልጅ እስቲ ሲመች አስተምርልኝ እስቲ። ኧረ ምን ችግር አለው አባታችን? ነገ መጥቶ መጀመር ይችላል። እውነትህን ነው? አዎ ምን ችግር አለው? በል ነገ መጥተህ ትምህርቱን ጀምር ልጄ። ነገ ትምህርቱን መጥተህ ጀምር። አመሰግናለሁ አባቴ። በል እግዚአብሔር ይባርክ። በጣም ነው ደስ ያለኝ። ግድ የለም ይሆን። በል እግዚአብሔር ይስጥልህ። በል ደህና። አመሰግናለሁ። እኔ ብሎ ሳጅን በአቶ አካሉ ግድያ ኬዝ ምን አዲስ ነገር አገኘ? ሁለት አይነት መረጃዎች ደርሰውናል። አንደኛው አካሉ ተሰወረ በተባለበት ሰሞን ከሌሊት አውሬ የተራረፈ የሰው አካል እንደተገኘና ይሄንን ለማጣራት ባደረግነው ሙከራ አይተናል የሚለው ቁጥር ያመዝናል። ሁለተኛው ደግሞ አካሉ እንዳልሞተና በህይወት እንደሚኖር የትና በምን ሁኔታ እንደሚኖር ግን የተብራራ ነገር የለም። ክትትላችሁን አጠናክራችሁ ቀጥሉ። በተለይ ታዬ የተባለው የሰው ቅሪተ አካል ተፈልጎ እንዲገኝና ለፎረንሲክ ምርመራ እንዲላክ ይደረግ። አየህ፣ ቢያንስ የወንጀሉን ደርዝ ለመያዝ የሚረዳን ይመስለኛል። የቃል ማስረጃ ብቻውን በቂ አይደለም። እኔ መለቻሩ ትላንት የጀመርክልኝን ታሪክ እስኪጨርስልኝ። ከዚያስ ምን ሆነ? ጥለህ ያዙ ልቀቁኝ አላለህ? እችን አንድ ፍሬ ልጅ እንዴት ለጋብቻ ትጠይቁኛላችሁ ብሎ ሽማግሌዎችን አንገት አስደፍቶና አሳፍሮ መለሳቸው። ይሁን እንጂ አባቱን በጣም የሚያከብርና የሚፈራ ሰው ስለነበር አባቱ እንዲለምኑት አደረገ። ታያማ ሳይጥመው እሺ አለ። እሺ ሲል ግን መስፈርቶች ነበሩ። አስኮላ ትምህርቷን እስከምትጨርስ ነው የሚጠብቃት። እኔም አስኮላ ገብቼ ልማር ተስማማንና ታጨችልኝ። እሺ ከዛስ? ምን ዋጋ አለው? ታያማ ምኑ ልንገርህ፣ አንድ ቀን ቅዳሜ ቀን ጥለ የተማሪዎችን ትምህርት ቤት ጠርቶ ሊያስተምር ሲሄድ የትምህርት ቤቱ ርዕሰ መምህር አንዲት የ14 ዓመት ልጅ
ተክፍሎ አስገብቶ ሲያማግጣት አገኘው። ያም ጥላይ በጣም ተናደደና እርሰ መምሩን አንገቱን አንቆ ከግድግዳው ጋር ሲያጋጨው በዛው ጸጥ አለና ሞተ። በኋላ የእርሰ መምሩ ወንድሞች ጥላይ ሊገሉ ሲያሳድዱት አላስቀምጠው ሲሉ በዛው እሱም ወጥቶ ጫካ እንደገባ ቀረ። እሺ ከዛስ? ያንተ ጉዳይስ? ያማመኑን ልበልህ የልጅነትን ሜን የሚያቀጭጭ የአበብን ህይወት የሚቀጭ ድርጅት ተፈጠመብን። ጥላዬን ፈጽሞ የሚጠላው ነገር በልጁ ላይ ደረሰ። ያማ እኔም አበብን የደፈሯትን ልጆች አንዱን ገድዬ እናንተ ጋር ተቀላቀልኩ። ጠንከር በይ፣ በርቺ። እሺ እንግዲህ አደራሽን አስከለኝ። ግፋ ብላ እንደ 5 ቀን በቆየው ከዚህ ታካሉ ግድያ ጋር ባለው ግርግር ተያይዞ ተፖሊሶቹ አይን ዞር ብለን መቆየት አለብን። እነሱም ተኔና ተሽብሩ አይናቸውን አልነቅል ብለው እንግዲህ አይዞሽ በርችል ይሁን። እስቲ ደግሞ አትጨናነቅ፣ ስለኛም ቢሆን አታስብ። በአንድ ልብ ተስራውን እንደው ትንሽ የታትዬ ጤና ለመመለስ ነው እንጂ ምንም የጎደለነ ነገር የለም። አይዞ አትጨናነቅ። ለግዳስ ጓደኞች እንዳይጠብቁ እርመድ በልና ድረስባቸው። እሺ በል ደህና ሁኚ። ቻው በይ። እንዴት ዋላችሁ? ደስ እንዴት አልተሳሽ? ደህና ዋላችሁ? እግዚአብሔር ይመስገን። መንገዱ ተወጣ ቸኩልሃል መሰለኝ። አዎ ቸኩያለሁ፣ ግን ችግር የለውም። ግባ ወደ ቤት። ግድ የለም ጥቂት ነገር ልጠይቅህ ነው አመጣለሁ። የእናንተ ነገር ጥቂት እየተባለ እኮ የእናንተ ጥያቄ መቋጫት። እናንተ ካረዳችሁን እንዴት እንቋጨው? ለማንኛውም ስለ ሽብሩና ስለ ቤተሰቦች የምታውቀው ነገር ካለ ጥቂት ማስረጃ እንድትሰጠኝ። ጉዳክርና ደግሞ ቤተሰቦች ከእክታይ ጉዳይ ምን ጣላቸው? እኔስ ብሆን ስለ ቤተሰቦቹ የውስጥ ነገር ምን አውቄው ነው መረጃ እንሰጥ?
እንደው አጋጣሚ ያየው ወይ የታዘብኩ ነገር የለም። እርግጥ አሁን ባለቤቱ በጣም እየከፋት እንደሆነ ነግራኛለች። ይገባል ይወጣል እንጂ እንደ ሚስቱ አይንከባከበኝም፣ ስሜቴንም ፍላጎቴንም አይጠይቀኝም እና መባክ ከቻልክ ምከርልኝ ብላኝ ነበር። እኔም ተዛሬ ነገ ስላልተመቸኝም ነበር አልነገርኩትም። ታይ ውጭ ግን ምንም የተለየ ያየሁት ነገር የለኝም። እሺ አመሰግናለሁ። ለዛሬው የሚበቃኝን መረጃ አግኝቻለሁ። መልካም ቀን ይሁንልህ። መልካም ቀን ይሁንልህ። ፍትፍቴ እንዴት ነው? ሰሞኑን የመጣ ሰው የለም? ደሴ መልእክት ልኮብ ነበር፣ ግን ወዲያው ስለተገናኛችሁ ብዬ ተውኩት። መቼ ነው መልእክቱን የነገረሽ? በቀደም ለተናያ ጌጤ ማህበር ተገናኝተን። ደሞ እሱ ነዛ ማህበር ምን ጣለው? አሃ እናቱም አይደሉ እንዴ ማህበሩን የመሰረቱት? እግዚአብሔር ይስጠው እንጂ አንድም ቀን ዘግቶባቸው አውቅ። እንደውስ ፈጣሪ ምረቱን በሰጠለት ነው። እንዲያ ነው ነገሩ። እኔ መቻውቄ እናለ ረዋ በለኝ። አፌ ቁርጥ ይበልልህ አባትዬ። ምን ሆነሻል? እናለም ብለህ እኮ ነው የጠራኸኝ ጋሽዬ? ይህን ስም እኮ የረሳኸው መስሎኝ ነበር ጋሽዬ። አሁን እኮ የምኖረው ባለፈው የፍቅር ትዝታ እንጂ ረስተኸኝ። አንቺ ደግሞ ባልወድሽ ታዲያ እዚህ ምን እሰራለሁ? እኔ ምን አውቄ፣ ድንገት እያሳዘንኩ ወይ ደግሞ ለይለ ተወለደው ጨቅላ ብለህ እንደሆን እንጂ አሁን እኮ መኖሬን እንኳን ሳትዘነጋው የለ። ቆይ ምን አድርግ ነው የምትይ? ምን አጣሽ? ምን ጎደለብሽ? ንገሪኝ እስቲ። ልጅነቴን እኮ ያሻገርከኝ በማላውቀው የፍቅር ዓለም ውስጥ ሞልተህ። የዚህ ቤት ጎተራ ቢሞላ፣ በረቱ በከብት ቢጨነቅ፣ መሶቡ ሞልቶ በእህል ቢንሳቀጥ ሆድን ከመሙላት ውጭ ቆይ ምንድን ነው ትርፉ? እኮ ምን አድርግ ነው የምትይኝ እኮ ነው የምልሽ። ምን አጠፋው? እስቲ ጥፋቴን ንገሪ። ምን አጎደልኩብሽ? ከህይወቴ ውስጥ ጎደልክብኝ። በረቱን በከብት ጎተራውን በእህል ብሩን በባንክ ሱቁን በሸቀጥ መሙላት ስችል የኔን ልብ ግን በባልነት ፍቅር መሙላት ተሳነ። ልቤ ሙላልኝ፣ የቀደመውን ፍቅርን ስጠኝ። አጠገብ እያለሁ አትርሳኝ፣ ገና በልጅነት አትርሳኝ ጋሽዬ። ያጎደልኩብህ ነገር ካለ ንገረኝ እንጂ አትተወኝ። ደግሞ ገና በ14 ዓመቴ የአባቴን ቤት ጥዬ ስከተል ታውቃለህ። አንተ ደግሞ ምን ሆንክ? አሳዝናችሁኝ። ተነሽ በቃ ይቅርታ አድርጊ። ዝም በል አንቺ። ይቅርታ አድርጊ። ቁጭ በይ። ጋሽዬ ሽንት ያለሽ ነው? ሂድ ወዲያ።
ምን ነው አባ በሐሳብ ጭልጥ ብለው ሄዱሳ? በደህናዎት ነው? ልጄ ሰሞኑን ስተኛ ትባባለህ፣ ትወራጫለህ። የሆነ ነገር ማለት ትፈልግና አንደበት ይዘጋል። ቃላቶችንም ማውጣት ያቅተሃል። ምን የተለየ ቢሰማ ስሜት አለ ልጄ? ኧረ በፍጹም ከወትሮ የተለየ ምንም ነገር ተሰምቶኝ የማያውቅ። እንዲያው ትንሽ የምታስታውሰው ነገር የለም? ኧረ በፍጹም አባ የለም። እስኪ ተረጋግታ አስብ ልጄ። እንዲያው ምንም ትዝ የሚል ነገር የለም? ኧረ በፍጹም አባ ምንም ትዝ የሚለኝም ነገር የለም። አንዳንድ ቀን ግን የሆነ ነገር ይታየኝና ለእርስዎ ልነግርዎ ስመጣ ያየሁት ነገር በሙሉ እልም ብሎ ይጠፋብኛል። እስኪ ደጋግመህ ጸልይ ልጄ፣ በጸሎት ትጋ። እግዚአብሔር መልካም ነው። እሺ አባቴ እንዳሉኝ አደርጋለሁ። እርስዎም ይጸልዩልኝ። ግን ምን ነው ዛሬ አጥብቀው ጠየቁኝሳ? ልጄ የጀመርከውን አዲስ ህይወት የቀደመው ታሪክ እንዳያበላሸው አብዝቼ ጨነቃለሁ። ትናንትን ባሰብኩ ቁጥር ስለ ቤተሰቦች አስባለሁ። አየህ አንዳንድ ጊዜ ህይወትን በአንደኛው ምዕራፍ የዘጋናት እስኪመስለን ድረስ ታዘናጋንና ሁሉንም ነገር ዛሬ በቆምንበት ጫማ እንለካዋለን። ይሁን እንጂ የዛሬ ህይወታችን መነሻ የትላንትናው ማንነታችን ነውና ሁላችንም አንድ ቀን ወደ ትናንታችን እንመለሳለን። የዛን ጊዜ ታዲያ ህይወት ትመሰቃቀላለች ልጄ። ይህን ባሰብኩ ጊዜ ስለ አንተ እጨነቃለሁ። አልገባኝም። ምን ማለት እንደፈለጉ አልገባኝም አባ። አዎ ልጄ ምን ማለት እንደፈለግኩ የሚገባ ትናንትን የደረስክበት እንደሆን ብቻ ነው። አሁን ምን ማለት እንደፈለጉ አልገባኝም አባ። ቀስ እያለ ነው የሚገባ ልጄ። እስኪ በገና እንደርደር። ማነዳኝ? አቤት ጋሽ። ምን አስጮህ? አጠገቤ አይደለም ያለው? አዎ ጠራኝ ጋሽዬ። እንካን ውሰድ እስቲ። ይህን መሳሪያ ውሰድና በደንብ አድርጋ አጽዳው። አረ ጋሽዬ ሰው ስተህ እንዳይሆን። አዎ ጋሽዬ እኔ ልሙት ሰው ስተህ ነው። አንተ ተናገርኩ እኮ ደሜን አታፍላው። እንግዲህ ውሰድ እኮ ነው። ምን ላድርገው? የሽብሩ ይሄድ ታውታው ምን አለ ልጅ ባታሸብረው። ያለ እውቀቱ ምን ያድርገው? በዚህ ደረጃ ከመሳሪያ ጋር እንዲለማመድ መከራህን ከምታይ ምን አለ አመለካከቱ ላይ መልካም ዘር ብትዘራበት። እችን አገር ጠብቀው ያስከበሯት ጀግና አርበኞችና ተዋጊ ገበሬዎች እንጂ መንግስት ያሰማራው ጦር ብቻውን አይደለም። አንድ ሰው ስለ መሳሪያ እውቀት ኖረው ማለት ወንጀል ይፈጽማል ማለት አይደለም። መሳሪያን ስትይዘው ዲሲፕሊን ያስተምራል። ዲሲፕሊን ማለት ደግሞ ትዕግስት ነው። ስለ ሚሊተሪ ሳይንስ ከዚህ የተሻለ እውቀት እንዳለ አሳምሬ ያውቃለሁ። ቆይ ከኔ ምንድን ነው የምትፈልጉት? አንድ የተዳፈነ እውነት። የተዳፈነ እውነት አለ ካልክ ፈንቅሎ ማውጣቱን ምን ያዘ? ለምን ቤተሰቤን በሰላም አላስተዳድርበት? ጧት ማታ እየመጣችሁ ለምን ቤተሰቤን ታሳቅቁታላችሁ? ነገሮች ሁሉ ባሉበት አይቀጥሉም። በተለይ የቤትህ ምሰሶ መነቃነቅ ሲጀምር ራስህ ትመጣለህ። ምን ማለት ነው? ለማንኛውም ባለቤትህን በደንብ ተንከባከባት። ፍቅር ያጣች ትመስላለች። እንግዲህ የሞተ ሰው አይመለስም።
የምናግዛችሁ ነገር ታለ ንገሪንና እንድናግዛችሁ። እርሻውን ቢሆን ተጋግዘን 2 ቀን ተዋልንበት ያን ያክል የሚያደክም አይደለም። ሻሼ ተንግዲህ አንቺም እንደ ወንድምሽ ጥበቡም እንደ አባት እንዳካል ቢየኝ። ይሁን እግዚአብሔር ይስጥህ። ብዙም አትቸገር። ተይ በኋላ ባልተቤቴን ተይ ሆኖ እንዲረዳን ለምኛ አስመጥቼዋለሁ። የቤቱን ጣጣ እሱ ይከውነዋል። እንግዲህ ይህ ጫቅላስ ታለኛ የት ይወድቃል? እንደፈረደብን እዚሁንን የሙት ልጅ እናሳድግ እንጂ። እንዴት አልገባኝ። ይህ ጫቅላ መሬት ማስተዳደር አይችል። ውክልና በኔ በኩል አድርጌ ለጊዜው ባሌ ባበል እንዲያርስ ሰጥቼዋለሁ። በፍርድ ቤት ነው በሽማግሌ ነው ውክልና የተሰጠሽ? የገዛ ወንድሜን መሬት ለማስተዳደር ደግሞ ማን ነው ፈቃጁ? እሱማ ወንድምሽ ግን ራሱን የቻለ ህግና ስርዓት አለው ብዬ። ቆይ ባበል የሚያርሰው ባልሽ ተሆነ አበሉን የሰጠው ማን ነው? ማለት የጥበቡ ፍቃድ ታክሎበታል? እንዴት ነው ጥያቄ አንተው? ይህ ነፍስ ያላወቀ ጫቅላ እንዴት ነው ስለ መሬት ውል የሚፈጥመው? አይ ያ ከሄድ ደስ አላለኝ። ምን ማለት ነው? መቼም አንተ ከሷ በላይ ለሷ አታስብለትም። አሃ ሸጋ ሀሳብ ይዛችሁልኛላ። ምንም ቢሆን እኮ እንደምትሉት የልጅ 18 ዓመት ባይሞላውም ነፍስ አውቀው ልታማክሩትና ውሳኔውን ልታከብሩ ይገባል። በዚህ አካሄድ ተሄዳችሁ ወላዲትን ስንዝር አላራምዳችሁ። ወንድሜንማ ደግሜ አልገለው። ማን አንተ? ስማ ልያዘኝ አለኩ። እኔ ፈጠነ እየታሰው አለ ዋለ ተካልኝ አርማስ አርማስ ይዘዝ። ኧረ በቃ ፈለቀኝ ጌታዬ። ሰውዬው ያለውን ሰምተሃል አይደል? ማን? እኔ ኧረ አልሰማሁም ጌታው። ኧረ መስሚያ ይደፈን ወዲያ ሞለፈጥ። ተይ በኋላ ወደ ከተማ ዘልቀ እነቀኘን ታልሆነም ደግሞ እንዋርካውን እንልካቸውና ያበብንም ሆነ የአካባቢውን ነገር እየሰለሉ ይመጣሉ። ይሁን፣ እኔም አስቤበት ወስኛለሁ። ክንዴ ያበብ ነገር ልብን እንደነካው አውቃለሁ። ቢሆንም ግን ሰከን ብለህ አስቡ። ስሜታዊ የሆነ የጅል ነገር እንዳትሞክር። ምን ነው ክንዴ እኔን እንደዛ ቀጥቅጣ በጅተህ እንድቀዘቅዝ እንዳስተወል አፍርሰህ ሰርተኸኝልን? ተው ክንዴ። ባይሆን ተልብ ሀሳብ ታለ ለኛም ንገረን። ይሁንስ እንዳልክ አደርጋለሁ። እስቲ በወላዲቴ ቃል ግባልኝ። እመነኝ ስለ ጥላይ የምን ሆና አምናለሁ ክንዴ አምናለሁ። ሌላው ደግሞ ፖሊሶቹ ተሽብሩ ዘንድ እግር ማብዛታቸውን መልእክት ሲደርሰኝ ሌት ገስግሼ ያን ማን ነው ደስ የሚባለውን ሄጅ አግኝቸው ነበር። ታዲያ ምን አዲስ ነገር አገኘ? የዛን ጊዜ አካሉን አይቼዋለሁ ያለው ተምን ተነስቶ እንደሆነ ጠየቅኩት። በትክክል እሱን የሚመስል ሰው እንዳየ ደግሞ ነገረኝ። በኋላ ግን አስከሬኑ ተገኝቶ መቀበሩን ታረጋገጥኩ በኋላ ውስጥ የፈጠረው ቅዠት መሆኑን አረጋግጫለሁ አለኝ። እኔ ግን ተፊቱ ላይ ያነበብኩት ሌላ ነው። እንዲያ ከሆነማ ምን ችግር አለው?
ፎቶግራፉን ይዘን አሳቻ ቦታ እየፈለግን አስሳ እንወጣለና። እንዴት ሰው ሞቶ ለተቀበረ ሰው አሰሳ ይወጣል? እዲያ አትጃጃሉብኝ ወዲያ። አይ አይደለም ክንዴ፣ ልክ ነው ተውማ። እኔ እንዲሁ የዚህ ሰውዬ መሞት ፈጽሞ አልተዋጠልኝም። እኔ አሽብሩ ዘንድ እሄዳለሁ፣ አንተ ደግሞ አንዳቸውን ያዝና ተይው ትቆያለህ። አይሻል? ጥሩ ይሻላል። ያ ነው። ነገራቸው አላማረኝም ስለ እንታ ምን ተሻለ? ምንም አይነት መረጃና ማስረጃ ማግኘት አይኖርባቸው። ስትዝረከረክ እንዳታስበላኝ አንተ ንፍሮ። አይጋሼ፣ ኧረ ተይ በኋላ ለአንተ ስል ሳይሆን ለራሴ ስል የምትጠነቀቅ ይሻላል። ደግሞ ሰው ምረጥ። ሳይታወቅ በድንጋጤና በቁጣ ገንፍለ ሚስጥር እንዳታወጣ። አንዳችን ሚስጥር አላወጣም ጋሼ። የግዳስ አንተ ተጠንቀቅ። ስለ አካሉ ያላጠፋው መረጃ ታለ ማጥፋ። ያርኩስ በቀደመት ሲያስጨንቀኛ ምሽቶ ነው ሄዶ። ማን ነው እሱ? ያ ምትኩ የምትለው ሽፍታ ነው። ሌላማ ማን ይመጣብኝ? የፖሊሶችን መለስ እንደሆነ ለምጄዋለሁ። ምን ተስፋ የማይቆጥሩ ፍጥሮች ናቸው አንተዬ። በተለይ ያ ሳጅን ታምራት የሚሉትማ መንፈስ ነገር ነው። ድንገት ታለህበት ድርስ ብሎ አቅልን የሚያስተው። ጠላትን ማጥቃት ሳይዘጋጅን አየህ፣ ይህ ሰው በጣም ገብቶታል። በጣም ተጠንቀቅ። ምን መቼና እንዴት መሰራት እንዳለበት ያውቃል። ሁልጊዜ ከሱ ጋር ስታወራ አንድ አይነትና ተመሳሳይ መሆን አለበት። ለመሆኑ ምትኩ ምን ፈልጎ ነው ወደ አንተ ዘንድ የመጣ? በቀደምለት አካሉን ገበያ ላይ ያየሁት ያልኩትን ደግሞ ጠየቀ። እና ምን አልከው ዛሬ? እኔማ ምን እለዋለሁ? አሁንም አስክሬኑ ተገንቶ ተቀብሯል። እንደው እኔ በውስጤ የፈጠርኩት ቅዠት ነው አልኩ። እሱ ግን ጭርሱን አይ ልክ ነህ አይተኸው ሊሆን ይችላል አላለኝም መሰለህ። ይህ ሰው ምን አስቦ ነው የሚከታተለው? እኔ ምን አውቄለት? እኔ በአካሉ ሞት አልጠራጠርም። እኔ እንኳን የገደልኩት እያለሁ ቦቅቧቃ ስለሆነ ራሱ ገድሎ የቀበረውን አስከሬን ይጠራጠራል። እስቲ ደግሞ የአካሉን አሽከር እጅ አስጠነቅቀዋለሁ። ፖሊሶች እዛም ሰፈር ግራ አብዝተዋል አሉ። ደግሞ እሱ ምን ምስጢር ያውቃል ብለህ ነው? ወንድሜ ማንኛውም ነገር አይናቅም። ጥላህን እንኳን ቢሆን ማመን የለብህም። ገባህ? ንፍሮ ያን ጭራቅ ማደንቀው ለዚህ ነበር። በመጠራጠር ውስጥ አሁን ነፍሱን አትርፏል። ነያበብ 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 ይታየኛል ጥርስሽ የተነቀሰው ተከርኖ የማያውቅ ሳቅ የለመደው ገና በልጅነት አጥንትሽ ሳይጠና አበብዬ ልጄ አታሽብኝ ጤና እኔን ያንገብግበኝ ልቃጠልልሽ የኔም ባይቀዳ እኔ ልድማልሽ አይኔም አይከደን እንቅልፍም አይዞረው ከሳቅሽ ርቄ እንዴት ነው የምሆነው? ነያበብ 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 የኔን ጭቅልሽ አንገቱን አንጠልጥላችሁ ይዛችሁልኝ ነው። እሱን እንኳን ብታጡት ወንድሞቹ አንዱን ይዛችሁልኝ ነው። አይሆንም። ታገኛችሁ እሱን ተነነፍሱ ይዛችሁልኝ ነው። ካጣችሁት ግን
የ13 ዓመት ሴት ልጃቸውን አፍናችሁ አምጡልኝ። ቸርነት ወዴት ሄደ? ይህ መናጤ ልጅ አመለጠኝ። ማንጠልለው ዙማ ባካችሁ ተከተሉት። ሩጡማ እና ያልኳችሁን እንዳትረሱ። በሉ ሩጡ። ታዲያ ይኸውላችሁ ራሳችሁን ደብቃችሁ ራሳችሁን እንዳታጋልጡ። እሺ ሄዱ፣ እንዳያመልጣችሁ። ድረሱበት፣ ድረሱበት። ነገር ተበላሽ። ቀኝ ቤተን ከሲስ ቤቱን አጋግሞ ታረፈው። አንተ ሱስ እንዴት ሆኖ ይሆን? ንርስ እንዴት ማተከቦት ሆነ? ምን አስጠለው ግድ ቀኝ መሬት ያዝ፣ ቀኝ መሬት ያዝ። ወደዚህ ተረተሩን አቋርጦ የሚመጣ ሰው ይታየኛል። እሺ ያትንቀሳቀስ አለበት አለበት። ምንድን ነው የሰራኸው አንተ? ቀላይ እኮ እንዲህም አድርጎ አላለንም ነበር። ምንድን ነው የሰራኸው? ነገር አበላሽህ። በልሽ ቀጥል፣ ቀጥል፣ አብልሽ። የጎደለብኝን ፍትህ እንዴት እንደምሞላው አሳምሬ ነው የማውቀው። ጣልቃ እየገባ እንድታበላሽብኝ አልፈልግም። በደልክን የምታካክሰው እጥፍ በመበደል ሳይሆን እጥፍ ይቅር በማለት ነው። ደግሞ እኛን የበደሉ እነሱ አይደሉም። እኔ ሳላዝዝህ ምንም አይነት ነገር እንዳታደርግ ብዬ ነበር አይደለም? መሳሪያ አምጣው። አምጣው አምጣው። ስጠው አምጣው ብያለሁ። እዚህ በኋላ እኔ ሳላውቅ ምንም አይነት መሳሪያ እንዳይዝ። ዋርካውን ተክተህ ፍየሎችን ትጠብቃለህ። የፍየሎችን መኖ ታዘጋጃለህ። ለአንድ ወር የሁላችንንም ምግብ ታበስላለህ። የሁላችንም ልብስ ታጥባለህ። ኧረ ተው ክንዴ ተው ተው ተው። እውነት ነው። እንዲሁም ከዚህ በኋላ የዋርካውን ስራ ተክተህ ትሰራለህ። በላውን ግባ። ከዚህ በኋላ ያለውን እኛ እየተከታተልን እናስተካክላለን። ግባ በል። ዛሬ ሲያልወትሩ ዳኝ ሲሉ ነው አንቺ ጨቅላውን ይዞ ወጡ። እዚህ መንደር ናቸው። ያንን እና አካሉን አሽከር ሳልጠይቀው እኮ ተሰዓት ሂጄ እንዴት እንደሆነ ጠይቃቸዋለሁ። እኔ ግን ከዛ መንደር ባትሄድ ደስ ይለኛል እኮ። ለምን? ጆሮ ለባለቤቱ ባዳ ነው አሉ። ከዛ መንደር ስላንተ የሚወራው ወሬ ጥሩ አይደለም። ምን ተወራ ስለኔ? ከአካሉ ሞት ጋር እጅህ እንዳለበት ነው የሚወራው። በተለይ ቻውን የመጣችሁት እያውም አሉ ለወጣ ለገባው ይሆንኑ ነው የምትለው። እኔ ሽብሩ ነኝ ጓደኛዬንም ማስገደል? እኔ ምን አውቅ? ራስን ትጠብቅ እንደሆነ ጠብቅ። እኔ በመንደሩ የሚባለውን ነው የነገርኩ። ማውቀው ጉድ የለኝም። እና ለምንድን ነው እስካሁን ያልነገርሽኝ? አሁን ይሄ ምን ተብሎ ይነገራል ጋሽዬ? አሁንም እኮ የነገርኩ ወደዛ መንደር ለሄድ ነው ስትለኝ እንድትጠነቀቅ ብዬ ነው። በየጣቷ አምጭልኝ። መች ቀመስከውና እኔ ጣቷን ማመጣልህ? በልማ ቀመስ። ምን ሆነሻል እናታል? በላው እኮ እንዲያውም አሰኝቶኝ አይደለም አንቺን ደስ ይበልሽ ብዬ ነው። በልጋሽዬው እንደው ስሞትል ስደፋልህ ጋሽ። ምን ሆነሻል እናለም? የምን መሞት የምን መደፋት አመጣሽ?
በይሽ እንዳትሞችም እንዳትደፊም አንድ ጊዜ ብቻ ጉሽ አንድ ማጣላሽ እንደው ስሞት አንድ ድገም አንድ ጋሽ ስሞት አንድ ተይኝ እኮ ስሞት ይጋሽ ኧረ ተይ እንግዲህ አላስጨንቅ እና ለጥቂት ጊዜ ነው ነገሩ እስኪያልፍ ድረስ እና እኛ እስክናጠራ ድረስ ነው። እንዲያው እኔን ከማፈላለግ ውጪ ሌላ ያሉት ነገር የለም አባታችን? አይ ልጄ ወለተ ማርያም ነው የሰማቸው። እሱንስ እኔማ የት አይቻቸው ብለህ ልጄ። አባታችን ሌሊቱን በሙሉ እኮ ስጨነቅ ነው ያደርኩት። ማንነቴም አስጨነቀኝ። እኔም ማን በሆን ነው ገዳዮች የሚሰልሉ? ታሪኬስ ምን ይሆን? እንዲህ አብረኛ ምሽት ስንጫወት በጣም ደስ ይለኛል። እናም ደስ ብሎኛል። አይዞ ናይኒ ሁሌም አብረኛል። አይዞ ይቴ የትም አትሄድ፣ እኔም አለሁ አብሬ። አይዞ እንዴት ዋላችሁ? ደህና ዋልክ? ምን ትላለህ? ይህን መሰሪያ አንሺው፣ ይህን መሰሪያ ቁጭ በል። ሌላ ምግብ አምጪልኝ። ለባልሽ ከሰራሽ ወጥ ጨምሪልኝ። እንዳለ ጨምሪለት፣ ጨምሪለት አልኩሽ።
በደንብ ብላ። ብላ እንጂ እንግዳው የተረፈውን ለባልንጀራ ጠቅልል ውሰድ። ቁጭ በል። እሱ ነው የገደለው ያስገደለው እያልሽ ታስወሪያለሽ አሉ። ኧረ እኔ አላልኩም። ምን በወጣኝ ብዬ ምንስ አይቼ? ባትይ ይሻልሻል። አረ እንግዳው እንግዳው እኮ ነው ይሄ። አንተ የእንግዳውን ፎቶ ተየት አገኘው? በል ቅዠታ አስተውለው። ይሄ ሰውዬ ከሞተ ቆይቷል። አረ ሽፈራው ይሙት አውቀዋለሁ። እንግዳው ይሄ እኮ ነው፣ ስሙ ነው እኮ እንግዳው። እርግጠኛ ነህ? ሽፈራው ይሙት እርግጠኛ ነኝ። የአባ ፍቅረ ስላሴ የጡት ልጅ ነው። መንገድ ላይ በጥይት ተመቶ ወድቆ አግኝተው ነው ወደዚህ ያመጡት። በስንት መከራ መሰላችሁ ተሞት የተረፈው። አንተ ሰው ተመሳሳይ ሆኖብህ እንዳይሆን ሽፈራ ተው እንዳትደግሙ። አሁንም ሽፈራ ይሙት ልትል ነው? አዎ ሽፈራ። ተው አንተ። ይልቅ ሰውየውን ሳትገል ዝም ብለህ ንገረን ነው የምልህ። የት ነው የምታውቀው? ራስን ጠብቅ። ይሁን እንግዲህ አንቺም ራስሽን ጠብቂ። በጣም ነው እኮ የምትናፍቀው። አይዞህ አባ ቶሎ ቶሎ እየመጡ ይጠይቁሃል። ደግሞ በተሎም ትመለሳለህ። በል ስንቅህንም ቶሎ ልክልሃለሁ። በይ እንግዲህ ደህና ሰንብች። በል አባንም አናስጠብቃቸው። በል እሺ ደህና ሰንብት። በይ ደህና ሰንብት። ደህና ሰንብች። ቻው እንግዲህ ሽፈራው ይሙት ከመንደሩ ጫፍ ካለው
ሽፈራው ይሙት እኔ ምንም ማውቀው ነገር የለም። ታየው ነው ሲኖር የነበር። አንተ ውሻ ልጅ በእኛ ጀርባ ሌላ ጨዋታ ጀምረት ሆነ አልለቅም ነግሬሃለሁ። ሽፈራው ይሙት እኔ ምንም ማውቀው ነገር የለም። ቆይ ጥላይ እንዳለው ቤተሰቡ ገዳማውያን ተሆኑ ወይም አባ የገዳሙ አስተዳዳሪ ከሆኑ ደብርደው ሊሆን ይችላል። ትንሽ እንጠብቃቸው። አዎ የተከተለሽ ሰው የለም? ማን አብሮሻል? ምንም ሰው የለም። ተቀመጭ። እሺ እቀመጣለሁ። ምን ፈልጋችሁ ነው? እንግዳው ማን ነው እንግዳው? እኔ እንግዳው የሚባል አላውቅም። እውነትሽን ነው። እንግዳው የሚባል አታውቂም? ሌላው ቢቀር ጥሩ የበገና ደርዳሪ ባህሪው አደናጋሪ መሆኑን ጥሩ አድርገሽ ተርተሽልን ነበር። አይናችን እያየ እንዲያመልጥ የሴትነት መላሽን መልለሽ አስመለጥሽው። አሁንስ ምን ታሪክ ትፈጥሪ? ለምን ፈልጋችሁት ነው? ሚስት ልናጭለት ልበልሽ? የት እንዳለ ተናገሪ ነው የምልሽ። አንቺ እኔ የት እንዳለ አላውቅም። ታውቂም? ታውቂም? እውነቱን ንገሪ። እባክሽ እውነቱን ንገሪ። እዚህ ለማይረባ ሰው ብለሽ ራስሽን መስዋዕት አታድርጊ። እውነቱን ነው። እውነቱን ተናገሪና ተገላገይ። ስቃይሽን አታብዡ። እኛም ወደን አይደለም እሱን ፍለጋ በረሃ ለበረሃ የምንንከራተተው። አንቺ አይገባሽም። እኛም ብዙ የምንወዳቸውን ሰዎች አጠን ነው እንዲህ የምንሆነው። የምን ቁልምጫ ነው እናንተ? ቆይ ጥሌ፣ እሷን መቀጥቀጡ መፍትሄ አይሆንም። እምቢ ካለሽ ተዋት። ማድጋው ላይ ያለውን ገመድ እንፍታና እዚህ ላይ እናንጠልጥላት። ጠለለው እድሜ ያጅል እንዳያስፈላን ጓሮን ሰለ። ኧረ እባካችሁ፣ ኧረ እባካችሁ ሴት ልጅ የላችሁም? ኧረ እባካችሁ እኔ እንግዳው የሚባል አላውቅም። እባካችሁ ታውቂ? ኧረ እባካችሁ ታውቂ? ኧረ እባካችሁ፣ ኧረ ስለፈጠራችሁ ብላችሁ ተው እባካችሁ። ጠለለው ንሳማ እሷን ጠረጴዛ ቀብለኝ። ሴት ልጅ የላችሁም? እህት የላችሁም? ኧረ እባካችሁ፣ ኧረ እባካችሁ፣ ኧረ እባካችሁ፣ ኧረ እባካችሁ፣ ኧረ እባካችሁ። ለመጨረሻ ጊዜ ነው የምጠይቅሽ፣ የት ነው ያለ? የት ነው ያለ? ቶሎ ብለን እንውጣ።
መንደርተኛው ሁሉ ተሞ እየመጣ ነው። በገና ተቀብለ ከመጣ አንስቶ ፊት በፈገግታ ጸዳል እንደተሞላ ነው። ልጄ ወለተ ማርያም ምን ብትል ነው እንዲህ ሐዘንህን ረስተህ? ኧረ ምንም አላለችኝም፣ እንዲሁ ዝም ብዬ ነው። ከሆነ ጥሩ፣ ግን የሆነ ነገር የደበቀኝ ነገር ይሰማኛል። አባ አቤት የኔ ልጅ፣ የሚደብቁት ነገር ሁሉ ውሸት ነው እንዴ? እንደሱ አይደለም። የሚደበቀው ነገር ውሸት አይደለም፣ ሚስጥርም ነው። ሚስጥር የሚባል ነገር አለ። ያ ሚስጥር ደግሞ ለየራስ ብቻው ሚስጥር አለ፣ ሌላውን ሊጎዳ የሚችል ሚስጥር አለ። ለአንዱ ሞት ሊሆን ነገር ሊሆን ይችላል። ስለዚህ ሁሉም ውሸት አይደለም እኮ። የሚደብቁት ነገር ሁሉ ለራስ ብቻ የሚተው ሚስጥር ከሆነ ይህም ሚስጥር ነው እንጂ ውሸት አይደለም ማለት ነው። አዎ ልጅ ጥበቡ፣ ይህን ያህል ጊዜ ጠይቄሃለሁ። የአባትህን ገዳይ እንድናገኝ አንተ የምታውቀውን ነገር ካልነገርከን እንዴት ልናገኘው እንችላለን? አየህ፣ ትንሽ ፍንጭ፣ ተጨባጭ የሰው ማስረጃ እስክናገኝ እንጂ አባትህ የተገደለበት አካባቢ ራቅ ብሎ ልብሶችንና አንዳንድ የቁስ ማስረጃዎችን አግኝተናል። አባትህ ሲገደል ደግሞ አንተ አብረህ ነበርክ። ፖሊስ ጣቢያ መጣ ያመለከትከው አንተ ነህ። ታዲያ ለምንድን ነው ገዳዩን ለመንገድ የፈራው? እኔ አልፈራውም። የዛን ጊዜ ማን ሲከተል እንደነበር እኔ አላውቅም። ባቤ ግን ጠርጥሮ ስለነበር ዙሪያውን በደንብ ታየው በኋላ ሩጬ እንዳመልጥና ተወንዙ እንድጠብቆ ነገረኝና እሱ ተዘውቀ። ወብልሽ ወደ ወንዙ አቋርጥሽ ሄድ ሄድ ተሉ ሩጥ እንዴ አይዞ እኔ የተኩስ ድምጽ የሰማሁት ተወንዙ ተደረስኩ በኋላ። ከዛስ ምን ተፈጠረ? ስጠብቀው አልመጣም። ብዙ ጠበቅኩት፣ አልመጣም። ተመልሼ ተኩስ ወደ ሰማሁበት አካባቢ ሄድኩ። ባቤ ግን የለም። ፈለኩት፣ የለም። አንድ ቦታ ላይ ብዙ ደም ፈሶ ሳይ ደንግጬ ባቤን እየጮክ ተጣራ። የለም። ተዋላ መጥቼ ለፖሊስ አመለክ። ሌላ የምታውቀው ወይም የምታስታውሰው ነገር የለም? አየህ፣ ባለፈው ተመልሰህ ሄደህ እንደፈለግከው አልነገርከንም።
ጠፋ ተብሎ ስንፈልገውም እንደተገደለ ታውቅ ነበር ማለት ነው። ደሙን ታየው እንደመታወቂያለሁ። ነገር ግን ሬሳውን ስላላገኙት አይሞትም የሚል ተስፋ ስለነበረኝ ነው። ሌላ የምታስታውሰው አለ? የዛን ቀን ጫካው ውስጥ ባቤን ስፈልግ አንድ ትልቅ ዛፍ የጥይት ቀላ አግኝቼ ነው። የጥይት ቀላ? እና ምን አደረከው? አፈጠጥክብኝ። ሙዳዩስ? የምን ሙዳይ? የእናቴ ድልና ቀለበት የተቀመጠበት ሙዳይ፣ የጥይቱ ቀላና የእናቴ ኑዛዜ ወረቀት ታ ውስጥ ነው ያለው። ሙዳይ የት ነው ያረግሽው? ኧረ እኔ ሙዳይ የሚባል አላየሁም። በቀደም ዕለት ከፍተሽ ስትፈትሺው አግኝቼሽ ሌላው ሁሉ እንደፈለግሽ፣ ይሄን ሙዳይ ግን ሁለተኛ እንዳነኪብኝ ብዬሽ ነበር። ሙዳይ የት ነው ያረግሽው? ይኔ አፍንጫ እየደማኩ ነው። ሲቀና ይኔ ልጅ በደማ ዋዘና እባክሽ የእናት ማስታወሻ ምን ማለት እንደሆነ ታውቂያለሽ። በተቻለሽ መጠን የምታውቂው ነገር ካለ ንገሪኝ። የእኛንም ስራ ታደናቅሽብን እንጂ። እርግጥ አንድ ሰሞን ተሰቀለው ላይ ተንጠልጥላ ነበር። ቤቱ ሲታደስ ወዴት እንደሄደች አላውቅም። እንግዲህ ባለቤቴ ሲመጣ አይቶ ከሆነ እንጠይቀዋለን። እኔ የሰው ሙዳይ ምን ሊበጀ ብዬ ነው የማነሳው። የወንድሜ ያደራ ዕቃ እኮ ነው። ተው እንጂ እንደ ባዳቱዩ ምንም ቢሆን እኮ አንድ ወንድሜ ነው ያጣሁት። ውሸታም፣ የተረገምሽ ውሸታም ነሽ። ጧት ማታ መሬት ለመውረስ እየመጣ የሚያስፈራራንን የአባትክን ጠላት እንዲህ አፍህን ከፍታት ሞግትም እኔ ላይ አካኪ ዘራፍ ከምትል ምን ታፈጥብኛለህ? አንድ ጊዜ ሆኗል። ጓደኛዬንማ ደግሜ ያልገለውም ምናምን እያለ የሚመጻደቀውን ያን ደሴን አትጠራጠርም? እኔና ክስትህን ከምትጠራጠር ደግሜ ያልገለው የምን መሬት ወርስ ነው? ይሄው ጧት ማታ እየመጣ ያስፈራራናል። ሲሻው ደግሞ ይዝትብናል። ከገደሉና ካስገደሉ በኋላ አዛኝ ቅቤ አንጓች መምሰል ምን ይሉታል? መግደልና ማስገደሉን በምን አወቅሽ? ኧረ እኔ አላውቅም። ወላዲቴን አላውቅም። Thank you.
ጠጡ እንጂ። ዛሬ ማንተማመንም ማለት ነው። በተኮሌ ስለመጠራጠር ሲያወራ ምሳሌ የሚያደርገው አንተን ነው። ከጠረጠሩ እንደ ሽብሩ ይላል። አንተ ያስተማርከውን ነው ያስተማረን። ጥሩ እሺ፣ ወደ መጣችሁበት ጉዳይ ግቡ። ምንድነው ዛሬ ባልተለመደ ሰዓት እናንተን የላካችሁ? ሽፈራው ይሙት ሚስጥር ነው እኮ። ንገሩኛ፣ ምንድነው ሚስጥሩ? በአካሉ ጉዳይ ነው። በአካሉ ጉዳይ ምን ተገኘ? አካሉ አልሞተም፣ በህይወት ነው ያለው። ይሄን ልትነግሩ ነው እዚህ ድረስ የመጣችሁት? ለመሆኑ የት ነው የሚኖረው? የሚኖርበትን ቦታ ተጠቁመን ሄደን ነበር፣ ግን አላገኘነውም። በህይወት መኖሩን ግን አልተጠራጠርንም። እናንተም መቃዠት ጀመራችሁ? ሙታኖች መነሳት ጀመሩ እንዴ? ባለፈው ያጅል አየሁት ብሎ ሲያሟርት በአይኑ በብረቱ እያየ ተቀበረለት። እናንተም የቅዠቱ ተረኞች ናችሁ። በሉ አሁን ሂዱ፣ አትጃጃል ብሎሃል በሉት። ኧረ እያሸብሮ በደንብ አስተውል። እኛ ተልባችን ነው። ተልባችሁማ ባይሆን እዚህ ድረስ አትመጡም ነበር። ልባችሁን ምን እንዳጠፋው ባላውቅም። አንተ ሰው እየቀለድክብን ነው እንዴ? ሽፈራው ይሙት እነሱ ባያዩት እኔ ባይኔ በብረቱ አይቼዋለሁ። አዎ ጭንቅላቱ በጥይት ተመቶ አባ ወደ መንደራችን ይዘውት መጠው ተሞት ታተረፉት በኋላ በደንብ ነው ማውቀው። ተዛው ደግሞ በግብርና ተቀጥሬ ሰራ ስለነበር አሳምሬ ነው ማውቀው። ሽፈራው ይሙት ስል አንተ ይዝፍቅ ግን እርግጠኛ ነው አይተህ? ባያው ኑሮ እየመራ ይወስደን ብለህ ነበር። ታዲያ ለማታውቀው ሰው ያን ያህል መስዋዕትነት ለምን ከፈለች? ሰው እየሞተ ገመድ ከአንገቱ ላይ ጠልቆበት እንዴት እውነቱን አይናገርም? ጽናቷን አድንቄላታለሁ። ካፈቀሩ አይቀር እንዲህ ነው እንጂ። አንተ ደግሞ ምኑን ተምኑ ነው የምታገናኘው? ዋርካው እንደነገረኝ ከሆነ ሁለቱም በፍቅር ተከጃጅለዋል። የምልጥቤ ለምንድን ነው ግን ፖሊሱ ቀላዋ እንደዚህ አጥቆ ይፈልጋል? ምን አውቄለት ብለህ ነው? እንዲሁ ግን አንተ እርግጠኛ ነህ ቀላውን ተሙዴ ውስጥ ነው ያኖርከው? የእናቴን ድሪና ቀለበት አጥቼ አሁን ቀለው ያሳስብሃል? ኦሮ እኔ አላሳሰበኝም። ምን ጥሎኝ? እንደው እኔ እኮ እንደው ፖሊሱ እንደዚህ አጥቆ ሲፈልጋት ጊዜ የአባትን ገዳይ ለማግኘት ይረዳት ሆነ ብዬ ነው። በዚህ ነው እንዲህ አጥቆ የፈለጋት? እኔ እኮ የእናቴ ድሪና ቀለበት መጥፋቱ አብሽቆኝ ምንም አልዞረልኝ ነበር። ይሩዲያ አንተ ግን መቼ ነው ነገር ቶሎ የሚገባ? ያርጋል እኮ ተይ በላይ ቀንድ ልታበቅል ነው። ኧረ ንቃ እንጂ ጥቤ። እንዲሁ አንተ መደንዘዝ ደግሞ በዛ። ያንተ መፍጠን የታደረሰ ይኸው ተኔ ጋር ረኛን ያረገ ባይሆን እኔ ይሻላል ድቁና ያጠናሁት። ኧረ ተው ጥቤ፣ ከኔ ጋር ፉክክር ተው። የግዳስ ኋላ ወደ ቤት ስንመለስ ቀለዋን በደንብ እንድንፈልጋትማ አደራ። ይርጎዲያ
አውቀ የደበቀውን የት ለን የምናገኘው? ይልቅስ ለምን እንደዚህ ያናደርግ? ምን እናድርግ? ለመሆኑ መቼ ነው ይሄን ያላችሁ? አሁን አይደል ያለ? አዎ አሁን ነው የጠቆመን። ማለቴ ያስጠነቀቀን። ቃልዎን ካስቀመጠችበት ፈልጋ ካላስረከበችኝ ወንጀል በመሸሸግ ወንጀለኛን በመተባበርና መረጃን በመደበቅ አስራት አለው ነው ያለው እኮ። ያስርሻል። ድሪውም ቀለበቱም ችግር የለም። አንዴ ሙታለች፣ ተመልሳ አታጌጥበት። ይህ ቀላ ካልተገኘ ግን አንቺ ሰው ምን አለበት እንዲው ሰውን ነገር ውስጥ ባትጨምሪ። እስቲ ካስቀመጥሽበት ቦታ ካለ ፈልጊው። እኔ የት ብዬ ላምጣው? እንዴውስ ምን ተጣጣሚ ይፈኩ? እንዴ እናቴ ቀለበት በልጥ ቤት እንግዲህ ሳይመጣብን ወስደን ደሴ በአካሉ ግድያ ዙሪያ አንድ የምታውቀው ሚስጥር እንዳለ አሳምር ያውቃል። ተው እንጂ ሳጅን፣ በማላውቀው ነገር አታስጨንቀኝ። ደግሞ ሳሳምር ያውቃለሁ ማለት ምን ማለት ነው? የሰውም የቁስም ማስረጃ አለኝ፣ ግን አንድ ማረጋገጥ የምፈልገው እውነት ስላለ ነው እጅግሬን አጣጥፌ የተቀመጥኩት። እኮ ምንድነው እሱ እጅግሬን አጣጥፈ እንድትቀመጥ ያደረገ ነገር? ለምንድን ነው ሰሞኑን እየሄድክ የአካሉን ቤተሰቦች የምታስጨንቃቸው? የምን ማስጨነቅ ነው የምታወራው? ስለ መሬቱ ጉዳይ እንደሆነም የልጁ መብት እንጂ የእህትየቱ አይደለም። እሷስ ምን ስለሆነች ነው የልጁን ፍላጎትና ፍቃድ ሳትጠይቅ ራሷን ወክላ የምታርሰው? ወንድሜንማ ድጋሚ አልገለውም ማለትስ ምን ማለት እንደሆነ ልትነግረኝ ትችላለህ? ምን ቃሉን የተናገርከው አንተ ነህ። ምን ማለት ነው? አልገባኝም። እንደምን አላችሁ? ዛሬም ይሄ ጥያቄና መልስ አላቆመም። በቅርቡ ያልቃል። ሽብሩ፣ ነገሮች ተድበስብሰው አይቀሩ። የሟች ገዳይ ማን እንደሆነ ይለይለታል። ጊዜው ይረዝማል እንጂ ወንጀለኛው መያዙ አይቀርም። ሳጅን ልክ ነህ። ጊዜው ይርዘም እንጂ በመጨረሻ መገለጡ አይቀርም። አንተም ጣቶችን ወደ እኔ እንደቀሰርክ አውቃለሁ። ግን አትልፋ። የተሳሳተ ግምት ላይ እየተጓዝክ ነው። አንዳንዴ የተሳሳቱ መንገዶች ወደ እውነተኛው ስፍራ የማድረስ ምትሃት አላቸው። እንደዛ ከሆነማ አንዳንዴ ሟቾች በመጨረሻው የፍርድ ቀን በገዳይ ቦታ የመቆም እድል ይኖራቸዋል ማለት ነው። ስለዚህ አንተም ሟችን በእኔ ቦታ የምታሳድድበት ቀን ሩቅ አይሆንም። ደሴ ፈልጋለሁ ነ ጥያቄ ጠይቀህ ነበር ሳጅን። በደንብ አስብበትና መልስልኝ አልኩህ። አሁን ጨርሻለሁ። በማላውቀው ቋንቋ ግራ ያጋቡ እዳ እኮ ነው የገባሁት እና ሰምሏል ሰማሊ ሰማሊያን ሰማሊት ሰማሊያት ስሙን ተዘ ስሙላን በብዙ ስምንት ለሴት ስሙላት በብዙ ሰመልት መድበል ይደር ሳቃላ ሳቃላ ይሰቅል ይስቅል ይስቅል ሳይቅል ሳይቅል ወር ሰቃሊ ሰቃሊያን ሰቃሊት ሰቃሊያት ስቁል ተዘ ስቁላን በብዙ ስቅል ለሴት ሰቀልት መድበል ስቅላት ሳቢዘር ሄር ሳቃላ
ሰሰለይ ሲያስል ሰስል ሰስል ሰስሎ ሰስሎት ሰሳሊ ሰሰለን ሰሊጥ ሰሰለት መሰስል መተሰስል ሰሰልት መድበል ሳሌ ጠርየዘር መልሰው ሰብለ ዘረዘረ ሰብለ ይሰብል ልጄ ምን ነው ስለምን ራስህን ታስጨንቃለህ? ጸላዬ ክፉ መንፈስ በራሳችን እንዲሰለጥንብን ከምን ፈቅድበት መንገድ አንዱ ጭንቀት ነው። ራስህን ከቁጣ ከጭንቀት እስካላራቅ ድረስ ዲያብሎስ በአንተ ላይ ስራውን መስራቱን አይተውምና በጊዜ በሩን ዝጋበት። በጸሎትና በጥሞና ወደ ፈጣሪ ተጠጋ። ያኔ እረፍትን ታገኛለህ። አባ ኪዳነ ማርያም አባቴ፣ እኔን የሚያስጨንቀኝ እኮ የኔ ጉዳይ አይደለም። እኔን ፍለጋ የመጡ ሰዎች እኔን ባጡ ጊዜ በአባታችንና በእህተ ወለተ ማርያም ላይ የሚያደርሱት ጥቃት ቢኖርስ ብዬ እኮ ነው የምጨነቀው። አይ ልጅ፣ የእነሱ አምላክ እኮ አያንቀላፋም። መከራ ቢደርስባቸው እንኳ ፈጣሪ መዳኛውንና መጠበቂያውን የሚልክበት ጥበብ አለው። ጥበብ ደግሞ ምንድን አይነት ነው? አየህ ልጅ፣ ለሰው ልጅ የማይቻለው ሁሉ ለፈጣሪ ይቻለዋል። የሰውን ልጅ በረቂቅ ጥበቡ እንደፈጠረ ሁሉ ለማዳኑ ጥበቡ በእጁ ነው። የሰውን ልጅ ባሪያ በአምሳሉ የመፈጠሩን ያህል ግብሩንም በፈጠረው በአምላኩ ፊት ሞገስን ቢያገኝ ምንኛ በተባረከ ነበር ልጅ። ነገር ግን ፍርሃታችን፣ ጭንቀታችን፣ ቁጣችንም ሆነ ስጋታችን የሚመነጨው በሰራነው በደልና ጥፋት የተነሳ ነው። ረና ዘመዴ ረና ዘመዴ ረና ዘመዴ ረና ዘመዴ የማትመጣ ነው ወይ ሲጠብቅ ሆዴ ረና ዘመዴ ረና ዘመዴ ረና ዘመዴ ረና ዘመዴ ረና ዘመዴ ረና ዘመዴ ትመጣለህ ብዬ ሳይበሩን አይኔ እንደ መጥረቢያ ቆረጠው ግራሩን ረና ዘመዴ ረና ዘመዴ እስየብ ጸጋኪ ኦ እግዝእትየ ማርያም ኦ እግዝእትየ ማርያም አንቀጸ ብርሃን ወሙዳየ ቅዱስ ቁርባን አንቀጸ ብርሃን ወሙዳየ ቅዱስ ቁርባን ወለተ ነቢያት ቅዱሳን ስብከተ ሐዋርያት ፍንዋን ስብከተ ሐዋርያት ፍንዋን እመሰማዕታት መዋእያን ትምክቷሙ ልጅ ምን ነው ዛሬ ከቅድም ጀምሮ በሐሳብ ስትነሳ ስትወርቃ ያለውሳ? አባታችን ሰሞኑን በተደጋጋሚ እንቅልፌን ስተኛ በህልሜ አንድ ምስል እየመጣ ያስጨንቀኛል። ይህን የሚያስጨንቅህን ምስል በትክክል ታስታውሰዋለህ? ልክ እንደ ብልጭታ ነው። ጥቂት ነገር ይታየኝና ብንን ብዬ ነቃለሁ። ይህ ነገር ይታየኝ የጀመረው
ጸበል ልጨርስ ካልኩ ጊዜ አንስቶ ነው። የአባ ፍቅረ ስላሴ ጸሎትም ይረዳሃል። አይዞ ራስክን በማረጋጋት ውስጥህን ተመልከት። ልጅ ጥሞናንም ተለማመድ። ጥሞና ጥሞና ምንድን ነው አባቴ? ጥሞና ማለትማ ልጅ ውስጥን በጸጥታና በመረጋጋት መንፈስ ማዳመጥ፣ የነፍስን ጥሪ መፈለግ ማለት ነው። አሃ እንደዚያ ነው አባቴ? አዎ እንደዚያ ነው። ግን እኮ አልነገርከኝም። ምኑን? በህልም የታየህን አስጨናቂ ነገር። አዎ ይመስለኛል። አንድ ሰው በትከሻው ተሸክሞኝ ወደ አንድ ተራራ ይዞኝ ይወጣል። ሰውየው እግሩ ብቻ ነው በደብዛዛው የሚታየኝ። ታዲያ የኔ እጅ ይመስለኛል በደም ተጨማልቆ ደሙ መሬት ላይ ይንጠባጠባል። ወዲያውኑ እባንናለሁ። እንዲው ምንድን ነው አባቴ? ጥሩ ነው ልጅ። እንግዲህ ምንም ነገር ሲታይህ እኔ ካለሁ ለእኔ፣ አባ ፍቅረ ስላሴ ካሉ እርሳቸው ወዲያውኑ ንገረን። እሺ እሺ አባቴ። እሺ በላይዞ ትምክህቶሙ አንቲ ለመነኮሳት ገዳማውያን ይሄ ነገር እንዴት ሊሆን እንደቻለ በፍጹም ሊገባኝ አልቻለም። በዚህ ሰዓት ሁሉም ነገር ግራ የሚያጋባ ሆኗል። ኢንስፔክተር፣ የአካሏ ለመሞት ብቻ ሳይሆን አካሉ ነው ተብሎ ውጤቱ የተሰራልን ሰው ማን ነው? ቆይ የፎረንሲክ የምርመራ ውጤቱ ከአቶ አካሉ ጋር እንዴት አንድ አይነት ሊሆን ይችላል? ኢንስፔክተር፣ ይህ ጉዳይ በአስቸኳይ እንዲጣራልኝ ይፈልጋለሁ። በአስቸኳይ። በሚገባ ኢንስፔክተር፣ እያንዳንዷን የምርመራ ሂደት አጣራለሁ። ኢቭን በምርመራው ላይ የተሳተፉ ሰዎች ከወንጀለኞች ጋር የስጋም ሆነ የተለየ ቀረቤታና ትውውቅ እንዳላቸው ጭምር ማጣራት ተገቢ ነው። ሌላ ፈታኝ ስራ ፊታችን ላይ ተደቅኗል ኢንስፔክተር። የሟችን ማንነት ማጣራት። በትክክል ህይወታችሁን አደጋ ውስጥ የሚጥል የምርመራ ስራ ነው የሚጠብቃችሁ። እስከዛሬ ድረስ በሰራችሁት ስራና ባስመዘገባችሁት ውጤት የምርመራ ክፍሉን እያስመሰገናችሁት ቆይታችኋል። ይህ ነገር በመፈጠሩ በጣም አዝኛለሁ። አሁን በይበልጥ ወደ ውስጥ ሰርጎ መግባት ያስፈልጋል ኢንስፔክተር። አንተ ስራህን ባለበት ቦታ ላይ ሆነ አጠናክር። ለጥርጣሬ የሚያጋልጡ እያንዳንዳቸውን እንቅስቃሴዎች አስወግድ። በይበልጥ ወደ ተጠርጣሪዎቻችን የሚያቀርቡ ምክንያቶች ፍጠር። ሳጅን አካሉ አለ ወደ ተባለበት ቦታ ጸጉረ ልውጥ የሆነ የኛ አባል ላክ። ሁኔታው እስኪጠራ ድረስ የኛ አባላቶች የስለላ ውጤቱን ብቻ ይከታተሉ። ምክንያቱም ተጠርጣሪዎቻችን አካሉ አለ የተባለበት አካባቢ ላይ ማንዣበባቸው የማይቀር ነው። እውነት ነው ኢንስፔክተር። ራሳችን ሰውረን በቅርብ ርቀት ልንከታተላቸው ይገባል። በእኔ በኩል አሁን ወደ ስራ መግባት አለብን። መልካም፣ ቀጥሉ።